የጌታ የኢየሱስ ክርስቶስ ጸጋ የእግዚአብሔር አብ ፍቅር የመንፈስ ቅዱስ አንድነት ከሁላችን ጋር ይሁን። በጌታ የተወደዳችሁ ቅዱሳን ወንድሞች እህቶች፣ በመላ ዓለም ያላችሁ ሰላም ይብዛላችሁ። እኔ ወንድማችሁ ለገሰ ነኝ። አንድ ሀሳብ ወደ ልቤ የመጣውን እቺ አጠር ያለች ቪዲዮ እንደው ለሚሰማው ሁሉ ሼር እንድታደርጉልኝ ከወዲሁ ላጋራችሁ ብዬ ነው። ሮሜ ምዕራፍ 1 ቁጥር 28 ላይ እንደዚህ የሚል ቃል አለ። እግዚአብሔርን ለማወቅ ባልወደዱት መጠን ይላል። እግዚአብሔርን ለማወቅ ባልወደዱት መጠን ለማይረባ አእምሮ እንደው መጠንና እግዚአብሔር ላይ የማይገባውን ያደርጉ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው። እግዚአብሔርን ለማወቅ ባልወደዱት መጠን እግዚአብሔር የማይገባውን ያደርጉ ዘንድ፣ የማይገባውን ይኖሩ ዘንድ፣ የማይገባውን ይሰሩ ዘንድ ለማይረባ አእምሮ አሳልፎ ሰጣቸው ይላል። ትልቁ በሽታ ካንሰር አይደለም። ትልቁ በሽታ የሆነ በዝሙትም መውደቅ የሆነ ነገር መሆንም አይደለም። ትልቁ በሽታ ለዛው ዓላማ ለክፉ ዓላማ ታልፎ መሰጣት ነው። ወገኖች፣ በመላ ዓለም ያላችሁ እህቶች፣ ወንድሞች ሰሞኑ በምድራችን ላይ በተነሳው በዚህ በሃይማኖታዊ መልክ ባለው ነገር በተነሳው ሰዎች በሁለት ጎራ ሲባቀሱ እናያለን። አባቶች ምንም ቢሆኑ የትኛውም ሰው እንደ ወንጌል አማኝ መታዘዝ አለበት። የአጸፋ ምላሽ የምንመልስበት ሜዳ ይሄ መጽሐፍ ቅዱሳዊ አይደለም። የያዝነውን መጽሐፉን ነው የምናውቀው እንጂ መኖር አልቻልንም። አብዛኞቻችን ይሄን መጽሐፍ ቅዱስ ወይ እንይዛለን ወይ ይሄን መጽሐፍ ቅዱስ እናነባለን እንጂ መጽሐፉን መኖር አልቻለም። ምክንያቱም በጭፍን የሚደግፉ ሰዎች አትሊስት እንደ እግዚአብሔር ቃል አይደለም፣ እስኪ በቃሉ እንሞግት ሲባል በቃ ጭራሽ ከቃሉ የራቁ ሰዎች። ይህን ቪዲዮ ሊሰራ የፈለግኩት አንዷ እህት እንደውም ላይቭ ላይ ስትጽፍ ስትሳደብ ማቃት ስለሆነች በግሏ አናገርኳት። 12 ደቂቃ ሙሉ የሆነ ነቢይ ስለተቃወሙ እንደ እግዚአብሔር ቃል አለ ደም ስላለ አያልፍላችሁ እንትን አትሆኑ ምናምን ማአት ሰው 12 ደቂቃ ነቢይት ነኝ ብላ እኮ የምትጽፍ ናት። ለ12 ደቂቃ አንድ ጥቅስ መጽሐፍ እንዲላል ማለት አልቻለች። የሚገርማችሁ ነገር ከእስራኤል ደንሳ ሄጄ ዘይት ገዝቼ በኋላ ተጸልዮ ለአባቴ ጸልዮልኝ አለች። ከ5 ወር በኋላ አባቴ ሞተ አለች። ማሰሳስ አባቷ የሞተበትን ርዝም በቃ ቀኑ ስለደረሰ ነው እንጂ እሱ ስለተናገረው አልተፈጸመ ብዬ አልከሰስኩም። አያችሁ፣ ታልፎ የተሰጠ ሰው ትኖራለህ የተባለ ሰው ሲሞት ለምን አልሆነም? ይሄ አንድ ነቢይ እግዚአብሔር የተናገረው ነገር ሳይፈጸም ሲቀር እግዚአብሔር አልተናገረውም፣ ከራሱ ለተናገረው ይወገር የሚል መጽሐፍ እንኳን የማያውቅ ሕዝብ ነው ያፈራ ነው። በእውነት ነው የምላችሁ። አንዱ ደግሞ ምን አለኝ መሰላችሁ? አብያተ ክርስቲያናት መሪዎች በጀት በእንትን በኮብራ እንኳን በኮብራ በጀት ቢበሩ እከሌላ አይደርሱትም። ይሄ ሰው ለስም ሙሉ ወንጌል ቸርች አባል ነው። እንደዚህ አይነት ሕዝብ ነው እኮ ወገን፣ ታልፎ የተሰጠ ሕዝብ ነው እያገለገልን ያለ ነው። ሮሜ ላይ ያሉ ሰዎች ለማይረባ አእምሮ አሳልፎ ሰጣቸው ማለት ወንድን እንዲያጋቡ፣ ሴት ከሴት ጋር ግንኙነት እንዲያደርጉ አሳልፎ። አሁን በዚህ ዘመን ያለው ወንጌል አማኝ ውስጥ አሉ የሚባሉ ሰዎች ታልፎ የተሰጡ፣ ለሐሰተኛ ሰባኪዎች ታልፎ የተሰጡ፣ ለሐሰተኛ አስተማሪዎች ታልፎ የተሰጡ፣ ለሐሰተኛ ነቢያቶች ታልፎ የተሰጡ፣ ታልፎ የተሰጠ ሕዝብ ነው በየጉያችን ሰብስበን ያለ ነው። እውነት ለምን ይወራል የሚል ሕዝብ ነው በጉያችን ሰብስበን ያለ ነው። ወገኖች እባካችሁ ወደ እግዚአብሔር ቃል እንመለስ። አያዋጣንም።
ጣራ ጠቀስ እንደው ካህናት የተባሉ እኮ ሞት ከለከላቸው ነው ምለው። አሮንን ሞት ከከለከለ በዘመናችን ያለው እኔ እከሌ ነኝ፣ እኔ ራሴ ካውንስል ነኝ፣ እኔ ራሴ ሰራዊት አለኝ ያለውን ሞት ይከለክለዋል። እኔ ራሴ መንግስት ነኝ ያለውን ሞት ይከለክለዋል። ሞት ሊከለክለው ያልቻለው ኢየሱስ ክርስቶስ ብቻ ነው፣ የይሁዳ አንበሳ የሆነ እሱን እንዲህ በጭፍን ደግፎ ጥቂስ የሌለ ሚሳደብ፣ አባቶችን የሚሳደብ ካንሰር ይባላል። እንደዚህ ይባላል፣ አሁን እንደዚህ ይባላል። ስለዚህ ወገኖቼ ወደ እግዚአብሔር ቃል እንመለስ፣ ታልፈን እንዳንሰጥ። እግዚአብሔርን ለማወቅ ባልወደድን መጠን፣ ለዚህ ቃል መኖርን ባልወደድን መጠን እግዚአብሔር የማይረባውን እንድንናገር የማይረባውን እንድንሰራ አሳልፎ ይሰጠናል። ታልፎ ከመሰጠት እህቶች እግዚአብሔር ይጠብቃችሁ። ታልፎ ከመሰጠት ወንድሞች እግዚአብሔር ይጠብቃችሁ። አሁን ከአንድ ሰዓት በኢትዮጵያ 1 ሰዓት በኋላ በላይቭ ላይ ቲክቶክ ላይ ላይቭ ላይ አገለግላለሁ። ይሄ ቪዲዮ የደረሳችሁ በሙሉ ሼር አድርጉልኝ፣ ዩቱብንም ሰብስክራይብ አድርጉልኝ። እግዚአብሔር ታልፎ ከመሰጠት ይጠብቃችሁ። በዚህ ዘመን ታልፎ የተሰጠ ሰው ዘይት መግዛት መንፈሳዊ አይደለም ሲባል አይሰማም። ጌስት ሃውስ ከፍሎ መግባት መንፈሳዊ አይደለም፣ መጽሐፍ ቅዱሳዊ አይደለም ሲባል አይሰማም። የተለያየ ነገር ማድረግ ይህ መጽሐፍ ቅዱሳዊ ነገር አደረግ ሲባል አይሰማም። ለምን? ታልፎ ስለተሰጠ። ስለዚህ ታልፎ ከመሰጠት እግዚአብሔር አምላክ ይጠብቀን። ተባረኩ ወገኖቼ። ታለፋችሁ እንዳትሰጡ በዚህ መጽሐፍ ጸንታችሁ ኑሩ።